በቲክቶክ አካውንቴ ላይ ጥያቄ ጠይቄ ነበርና እስቲ እሱን ጥያቄ አይተነው ኮሜንቶቹን አይተን ወደ ዛሬ ቪዲዮዎችን እናልፋለን። ወደ ቪዲዮ። በካሜራ ሙያ ውስጥ ሴት ልጅ ባትሰራው እኔ ለሴት ልጅ አልመክርም ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። በዚህ ሙያ ውስጥ ያላችሁ ወንዶች ካሜራ ባለሙያዎች ይሄን ነገር በጣም ስለምፈልገው ነውና እኔ ከብደኛል ብላችሁ የምታስቡትን ደግሞ ሴቶችን መሳተፍ ትችላላችሁ። ኮሜንት ላይ ሞር ወንዶች ለሴት ልጅ ይሄንን ባትሰራው ብዬ ነው የምመክረው ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። አይዋለሁ። እኔም በሚቀጥለው ቪዲዮ ላይ አጋጣሚ እነግራችኋለሁ። ኮሜንት ላይ ተሳተፉ ፕሊዝ። ይሄንን ቪዲዮ ኮፒ ሊንክ ሼር አድርጉና ብዙ ካሜራማኖች ጋር እንዲደርስ አድርጉልኝ። ተሳተፉ። እንግዲህ ቪዲዮን እንዳያችሁት ነበረ። ይህ ቪዲዮ ሴቶች ባትሰሩ ብላችሁ የምትመክሩትን ወንድ ካሜራማኖች ካሜራ ውስጥ ያላችሁ ሰዎች ሴት ልጅ ባትሰራው ብላችሁ የምትመክሩትን ንገሩኝ ብዬ ነበር የጠየኩት ጥያቄ። እንግዲህ ኮሜንት ላይ ብዛት ላይት ባቲዝ የሚል ነበር የበዛው። ነገር ግን ሁለት ኮሜንቶች ትንሽ አበሳጭተውኛል። እነሱን ሜንሽን አድርገን ወደ ቀጣይ ቪዲዮ እናልፋለን ማለት ነው። እስቲ ኮሜንቶቹን እኒ እንግዲህ ከኮሜንቶች ውስጥ ላይት በታምር ባቲዝ ያሉ አሉ። ብዙዎቹ እንደዛ ነው ያሉት። ግን የመጀመሪያው ኮሜንት ነው ካበሳጨኝ ውስጥ እንግዲህ እንደምታዩት ሲጀመር መድረስ የለባትም የምለው ካሜራ ላይ በጣም አድካሚ ስለሆነ ይላል። ይሄ ለኛ በማዘን ነው የሚመስለው። ሁለተኛው ያናደደኝ እዚህ ጋር ቅልጥፍና ስለሌላት ሰርግ ስራ በዛ ላይ ጉረኛ ነች። ለሷ የሚመክራት ተጎልታ ኤዲት ስራ መቀመጥ ስለምትወድ ይላል። ሜንሽን ላደርግ የፈለኩት እነኚህን ሁለት ኮሜንቶች ነውና ሁለተኛው በተለይ ኮምፕሊትሊ ለሴት ልጅ ወደዚህ ሙያ ውስጥ ያለችም ሆነ ወደዚህ ሙያ ውስጥ ልትገባ የፈለገች ሙያውን አክብራ እንዲሁም ደግሞ ፍላጎቷን ይዛ እዚህ ሙያ ውስጥ መስራት ለምትፈልግ ሴት በጣም የማይመከር ኮሜንት ነው እንግዲህ። ስለዚህ እንደዚህ አይነት ኮሜንቶችን አንዳንድ ጊዜ እኔም የጠየቁት ፎን ብዬ ነበርና ፍላጎት በጣም ያላቸው እዚህ ሙያ ላይ በጣም መስራት የሚፈልጉ ሴት ባለሙያ በጣም በውስጣቸው አሪፍ የሆነ ፓሽን ይዘው አሪፍ የሆነ እውቀትን ይዘው ሙያም ይዘው መስራት የሚፈልጉ ሴቶች አሉ። ከወንድ በላይ የሚሰሩ አሉ። ስም መጥቀስ እንችላለን። ወደዚህ ሙያ ውስጥ የሚገቡትን በእንደዚህ አይነት ኮሜንት ልባቸውን ባንሰብር ባይነኝ። ያው የሚሰበሩትም ማለት ነው፣ እኛ አንሰበርም። ልባቸውን ባንሰብር እና ተስፋቸውን ባናጨልም ባይነኝ። አንዳንድ ጊዜ ኮሜንት የምንሰጠውን ነገር በጥንቃቄ ቢሆን የተሻለ ነው ብዬ አስባለሁ። እንግዲህ ወደ ዛሬ ቪዲዮአችን ከማለፌ በፊት ሰብስክራይብ እና የደውል ምልክቷን መጫናችሁን እንዳትረሱ። እኔ ሊዲያ ሸጋው ሊዱ ጄቪ ነኝ፣ ኮንተንት ክሬተር እንዲሁም ደግሞ የካሜራ ባለሙያ ነኝ። እንግዲህ ወደ ዛሬ ቪዲዮአችን ስናልፍ ያጋጠመኝን ነገር ሼር ላረጋችሁ፣ ለእናንተም ይጠቅማል፣ ለሴት ባለሙያዎችም ወደዚህ መስላላችሁም ይጠቅማል ብዬ ስላሰብኩ ያሳለፉትንና ትምህርት ይሆናችኋል ብዬ ያሰብኩትን ዛሬ ሼር አረጋችኋለሁ ማለት ነው። እናንተም ሰብስክራይብ እንዲሁም የደውል ምልክቷን እየተጫናችሁ አብራችሁ እንድትቆዩ ጋበዝኳችሁ። ወደ ስቶሪያችን ንግባ። ከ2 ዓመት 3 ዓመት በፊት ይሆናል አክቹሊ ቀኑን ስፔሲፊክ አድርጌ ባላቀውም ግን 3 ዓመት ይሆናል ብዬ አስባለሁና በጣም ትልቅ የፊልም ካምፓኒ ነው። እኔም በዚህ ሙያ ውስጥ ላይ የተንቀሳቀስኩበት ያለው ሰዓት ነው። ነገር ግን ትልልቅ ክሮችን ትልልቅ ካምፓኒዎችን ጆይን ማድረግ በጣም ፍላጎት አለኝ። ከነሱ ጋር መስራት በተለይ ማየትና መማር በጣም የኔ ፍላጎት ነውና ምንም ነገር መስራት የምችል አቅም ያለኝ ሰው ነኝና ራሴን እንትን እያልኩ ሳይሆን መስራት ፍላጎት አለኝ። በተለይ የምንወደው ሙያ ሲሆን የምንወደው ነገር ሲሆን በጣም የማወቅ ጉጉት ይኖረናል እና እኔም በዛ ሙቀት ውስጥ ነበርኩ በዛ ሰዓትና ብዙ ነገሮችን ጆይን ማድረግ ክሮችን ጆይን ማድረግ በተለይ ፊልም ሲሰራ ማየት ቪዲዮ ክሊፖች ሲሰራ ማየት በጣም ፍላጎት ነበረኝና ሶሻል ሚዲያ ላይ በጣም መከታተላቸው ትልልቅ ካምፓኒ ያላቸው የፊልም ካምፓኒዎችን አያለው፣ ቪዲዮ ክሊፕ የሚሰሩ ቢሃይንድ ዘ ሲን በጣም አያለውና ቪዲዮዎችን የውጭ ቪዲዮዎችን በደንብ አያለው። በዛ አጋጣሚ ፌስቡክ ላይ እንደዚህ እየተከታተልኩ ያለ በጣም ትልቅ ካምፓኒ ነው፣ የፊልም ትልቅ ካምፓኒ ነው። እንዳጋጣሚ ማስታወቂያ ወጥቶ አገኘው።
ማስታወቂያ ምንድነው በዳይሬክቲንግ እና በግሪፕ ማስታወቂያ ወጥቶ ነበርና ፍላጎት ያላችሁ አፕላይ አድርጋችሁ ከኛ ክሩ ጋር ጆይን አድርጋችሁ እዛው ተምራችሁ ከኛ ክሩ ጋር ጆይን አድርጋችሁ ቀጣይ በምንሰራቸው ፊልሞች ላይ መሳተፍ ትችላላችሁ የሚል ማስታወቂያ ነበርና በጣም ደስ ብሎኝ ነበር ያየሁት እና በጣም ኢንተረስትድ ነበርኩ። በጣም ደስ ብሎኝ አፕላይ ለማድረግ ፈለግኩ ማለት ነው። ሶ ኢሜይላቸው ላይ ሄጄ አፕላይ አደረኩኝ። ስልኬንም የኔ ኢንፎርሜሽኔን ሙሉ ዲቴይል ስላስቀመጥኩኝ በሁለተኛው ቀን የመለሱልኝ። በሁለተኛው ቀን ደውለው ለኢንተርቪው እዚህ አዲስ አበባ መምጣት ትችያለሽ አሉኝ ማለት ነው። ሶ በጣም ኤክሳይትድ ነበር የሆንኩት። እንደዚህ አይነት ነገር ይቀናኛል ባይዘው አንዳንድ ጊዜ እንደዚህ በጣም ኢንተረስትድ ሆኜ ብቻ ይሆንልኛል ብዬ ያሰብኩትን ነገር አለው ነው ቶሎ ይቀናኛልና እነሱም በሁለተኛው ቀን ደውለው መምጣትና ለኢንተርቪው መምጣት ትችያለሽ አሉኝ። እኔም በጣም ነበር ደስ ያለኝ። በጣም በቃ ጓጉቼ ስለነበር ለመሄድ በጣም እንትን አልኩኝ እና የምኖረው ናዝሬት ነው። ሶ ናዝሬት ነው የምኖረው እና ግዴታ አዲስ አበባ ሄጄ ለኢንተርቪው መቅረብ አለብኝ። ሶ በዛ አጋጣሚ ግን አዲስ አበባ ሄጄ አላውቅም ብቻዬን ይመስለኛል the first time ብቻዬን ሄጄ አላውቅም አዲስ አበባ እና the first time ብቻዬን የሄድኩበት አጋጣሚ ነው አዲስ አበባ ላይ እና ሶ ቤተሰብ አያውቅም። በዚህ አጋጣሚ ቪዲዮ ካየች ሲስተር ካየች ቤተሰብ ካየ ብቻ ቤተሰብ አያውቅም እንደምሄድ ነበር። በጣም በቃ ፍላጎቱ ስለነበረኝ ተደብቄ ለመሄድ ወሰንኩ ማለት ነው ለኢንተርቪው። ሶ ከተሳካ በኋላ ለፋሚሊ ነገሬ ሶ ክሩን ጆይን ለማድረግ ነበር ሀሳቤ። ደን ምን አረኩኝ በጣም በቃ እንዳልኳችሁ ያችን 2 ቀን እስክደርስ ነበር የጠበቁትና ግዴታ መድረስ ያለብኝ እዛ 4 ሰዓት ነው። ስለዚህ ከዚህ ከናዝሬት በጠዋት መውጣት ነበረብኝ ማለት ነው። ስለዚህ ምን አሰብኩኝ አንድ ማቀው ሹፌር ነበረ። እሱን እንዴት ነው ትራንስፖርት የሚይዘው አድራሻውን ስፔሲፊክ ስለነገሩኝ እንዴት ነው ትራንስፖርት የማገኘው ከኬት ነው መኪና የሚይዘው የትኛው ይቀርበኛል። እንግዲህ መኪና ላይ ታውቃላችሁና ከዚህ ከናዝሬት ስትነሱ በቃሊቲ ነው በላምበረት በመገናኛ ምናምን የሚባል ነገር አለ። ሶ ቤቱ ጋር ቢይዝ ይቀለኛል ብቻ አይዲያው የለኝም። እሱ ነው የነገረኝ። ልክ እዚህ ስቴጂ በመገናኛ ብለሽ ሂጂ በእንደዚህ ብለሽ ሂጂ ምናምን ብሎ ነገረኝ። ሶ እንደዚህ ቦታ ላይ ታክሲ ታገኛለሽ፣ ማንንም እንዳፈሪ ማንም ሰው ጠይቀሽ እንዲህ ቢሉሽ እንትን እንዳትይ ምናምን ነገር እያለኝ ነበርና እኔም በጣም ጎበዝ ነኝ። የሆነ ነገር ውስጥ ገብቼ መውጣት እንደምችል አምናለሁ። የሆነ የማይሆን ሲቹዌሽን ውስጥ ብገባ ራሱ ያ ሲቹዌሽን በቃ ለሆነች ታይም ለሆነች ጊዜ ለሆነች ሳምንት ኦር ወር ኦር አመት ሊሆን ይችላል፣ ግን ከዛ ነገር ውስጥ መውጣት እንደምችልና ነገ የሆነ ፊውቸር ብራይት እንደሚሆን ተስፋ አለኝና ሶ ያን ነገር እምነት አለኝ። ሶ የሆነ ነገር ውስጥ ገብቼ እንደምወጣ አምናለሁ። ሶ እሺ ምናምን ብያልኩት አይዞሽ እንትን ካለ ደውይልኝ እኔ እነግርሻለሁ ያለሽን ቦታ አሳውቂ እኔ እነግርሻለሁ አለኝ። ስለምረሳ ስልኬ ላይ ምን መያዝ እንዳለብኝ ከየት ወዴት መሄድ እንዳለብኝ ጻፍኩኝና አስቀመጥኩኝ። ሶ የማይደርስ የለም ደረሰ። የኢንተርቪው ቀን አስተውሳለሁ ዓርብ ዕለት ነበርና ሶ ኤክሳይትድ ነበርኩ። ቤት እንግዲህ ጓደኞቼ ጋር ነው ብዬ ወጣሁት የነበረው። ሶ ጓደኞቼ ጋር ደርሼ መጣሁ ብዬ ነበር የወጣሁት። ሶ በጠዋት ሄድኩኝ መናኸሪያ ደረስኩኝ። ናዝሬት መናኸሪያ ተሳፍሬ ቀጥታ ወደ አዲስ አበባ ሄድኩኝ። the first time አዲስ አበባ ብቻዬን ስሄድ ሶ ቀላለ መወዛገብ ሞከርኩኝና በእርጋታ ፎከስ አድርጌ ነበር እየሄድኩ የነበሩት። እንደምታውቁት አዲስ አበባ ሰፊ ነች። በተለይ ከክፍለ ሀገር ለሚመጣባትና ለመጀመሪያ ጊዜ ስትሄዱ ትንሽ ትከብዳለችና ሰፋ ያለች ስለሆነች ትንሽ እንትን ይላልና እኔ መሄድ የነበረው ወደ ቦሌ አካባቢ ነበር። ሶ ተሳፍሬ የተባልኩት ቦታ ወረድኩኝ። እንግዲህ የተባልኩት ቦታ ሰውየውንም እየጠየኩ እየደወልኩ በጣም እግዚአብሔር በጣም ያክብርልኝ በዚህ አጋጣሚ ሰውየውንም እየደወልኩ ጠይቄ እንደምንም
ቦታው ላይ ደረስኩ እና እግር መንገድ አለው። እንደምንም ከታክሲ ወርጄ ወደ እግር መንገዱ ሄድኩኝ። ሰዎቹ ጋር ስደውል አዎ በዛ ጋር ነው እያሉኝ እየጠቆሙኝ እነሱ ልክ 3 ሰዓት ተኩል ለ4 ምናምን ጉዳይ ቦታው ደረስኩ ማለት ነው። በጣም ትልቅ ፊልም ካምፓኒ ነው። እዚህ ጋር ስሙን መጥራት አይጠበቅብኝም። ስለዚህ ቦታው ጋር ደረስኩ። ገባ ወደ ውስጥ። ስገባ ወደ ውስጥ ለኢንተርቪው ነው የመጣሁት ብያልኳቸው ኦኬ ይቻላል ብለው ቦታ አስቀመጡኝ ማለት ነው። ግን ከመምጣቴ በፊት የተዘጋጀውባቸው ነገሮች ነበሩ። እንግዲህ በካሜራ ሙያ ስማር ተምሬ ነው ወደዚህ ሙያ ውስጥ የገባሁት እና በተማርኩባቸው ጊዜያት ጥሩ የሆነ ግሬድ ነበረኝ። በዚህ ሙያ ውስጥ በቪዲዮ ኤዲቲንግ፣ በሲኒማቶግራፊ እንዲሁም በካሜራ በቪዲዮግራፊም ጥሩ የሆነ ግሬድ ነበረኝ እና እሱ ግሬዴም አለ። እሱን አንድ ላይ አታች አድርጌ በሰራውባቸው ስራዎች አንዳንድ ያገኘዋቸው ሰርተፊኬቶች አሉ፣ የምስክር ወረቀቶች አሉ። እንግዲህ እዚህ ጋር እንደምታዩቸው እነዚህን አንድ ላይ አድርጌ ነበር የሄድኩት። በተጨማሪም ከተማርኩበት ትምህርት ቤት ደግሞ የድጋፍ ወረቀት ሜቢ ካስፈለገኝ ብዬ እሱንም አታች አድርጌ ነበረ ይዤ በኮፒ እንኳን ኦሪጂናሉ ነው ይዤ የሄድኩትና በጣም ኤክሳይትድ ስለሆንኩ በቃ እንዲቀበሉኝ አድርጌ በቃ ሬዲ ሆኜ ነበር የሄድኩትና አስገቡኝ ማለት ነው ወደ ውስጥ። ቁጭ ብዬ በጣም ግዙፍ ነው ልነግራችሁ አልችልም። ሜቢ እኔ አይቼ በሰዓቱ እንደዚህ አይነት ነገር አይቼ ስለማላቅ ሊሆን ይችላል እና ቁጭ አልኩኝ እና እየተሰራ ያለ ሙቪ ነበረ። ስሙን አልነግራችሁም ሙቪውን። ያ ሙቪ በጣም ትልቅ ሙቪ ነው። በጣም አሪፍ የሆነ ሙቪ ነው። እኔም እንኳን ሲኒማ ነው ገብቼ ያየሁት ከወጣሁ በኋላ ራሱና በጣም አሪፍ እና በዛ ሰዓት ያ ሙቪ እየተሰራ ያለበት ሰዓት ላይ ነበረ እኔ የሄድኩትና እንግዲህ እንደዛ ቢሆን ኖሮ እዛ ሙቪ ላይ አንደኛ ስሜ ልታዩት ትችሉ ነበረ ማለት ነው። ቁጭ በያሉኝ በጣም ተንከባከቡኝና አስታውሳለሁ አንድ ወንድ ልጅ ነበረ። እሱንም እንግዲህ ከታተላለው ብያችሁ ነበርና እዛ ላይ አይቼው ነበርና አስታወስኩትና ወዲያውኑ ያስታወስኩትና ቁጭ በያለኝ ቁጭ አልኩኝ እና ማንም የለም ግቢ ውስጥ ኢቭን ዘበኛ የለም እና አንድ እሱ ብቻ ነው የከፈተልኝ። ቁጭ አልኩኝ ሳይ በቃ የካሜራ ማአት አለ፣ እቃዎች አሉ ምናምን ፊት ለፊቴ ራሱ እቃዎች አሉና ትቶኝ ገባ ሰውየው። እኔ ደግሞ በቃ ቁጭ ብዬ ፖዝ አድርጎ በቃ እንደዚህ ቁጭ ብዬ በጣም ኢንተረስቶኝ ምንድነው ልጠይቅ የምችለው ምናምን የሚሉትን ነገሮች ነው ማሰብ አይምሮ ውስጥ የመጣው እሱ ነው። ከዛም እኔ ያሰብኩት እንደዛ ነበርና እያልኩኝ ቆየ ማለት በጣም ቆየ። ምንድነው ነገሩ? እንደምታየው በሩ ክፍት ነው፣ የውጭ በር፣ እቃዎች ፊት ለፊቴ በጣም ብዙ እቃዎች ፊት ለፊቴ ቁጭ ብለዋል። ኢንተርቪው የተጠራውበት ሰዓት እንዳልኳችሁ 4 ሰዓት ነው። እኔ የደረስኩት ለ4 ምናምን ጉዳይ ኦልሞስት 4 ሰዓት ሊሆን ማለት ነው በሰዓት ነው የተገኘሁት። ግን ቆየ ልጁ። ምንድነው እሱ? ዘበኛም የለም ምንም የለም። ግን እቃዎች ውስጥ ብዙ እቃዎች አሉ። እንግዲህ እቃ በደግ አድርገው ለመሄድ የሚያመች ሁኔታ ላይ ነው ያለውና ይሄ ነገር ፈተና ይሁን እንዴ ምንድነው የተዘጋጀው ምናምን ብዬ በጣም እንትን አልኩ። ይሄ መጀመሪያው ፈተና ኢንተርቪው ነው መሰለኝ አልገባኝም። እና ግን እኔ ያው ቁጭ ብዬ ምንም ዞር እንኳን አላልኩም። በቃ በተቀመጥኩበት እኔ ያሰብኩ ያለሁት ምንድነው ሊጠይቀኝ የሚችለው ነገር ምንድነው የሚለውን ነገር ነው ትንሽ እንትን ያለኝና በዚህ ካምፓኒ ብገባ በጣም በቃ እንትን ልላቸው የምችላቸው ነገሮች እያሰብኩ ነው ያለሁት። ምክንያቱም በሰዓቱ ያ ካምፓኒ ትልቅ ሙቪ እየሰራ ነበርና ሜቢ እዛ ላይ የመሳተፍ እድሉን አገኝ ነበር። እንግዲህ እንደዛ ያለ በጣም ቆየ። 4 ሰዓት ተኩል አካባቢ መጣ ልጁ። እሺ አሁን ወደ ኢንተርቪው መግባት እንችላለን ተከታይኝ ብሎኝ ወደ ውስጥ አስገባኝ። ኢማጂን እኔ ያልጠበኩት ነገር ነው እና ልክ ወደ ቢሮ ስገባ ፊት ለፊት ብዙ ካሜራዎች ተደርድረዋል እና እኔ የተቀመጥኩበት ካሜራ ወንበር ላይ ፊት ለፊት ካሜራ ነበር ማለት ነው። ግቢው ምናምን ላይ እንዳለ ወልሙስ ካሜራ በካሜራ ማለት እና ካሜራቱ እያለ ተደርድሯል። ደነገጥኩ በጣምና ሜቢ እየቆየው ያየኘው ቁጭ ብሎ ኦልሞስት ኦብቪየስ ያየኝ ነበር ቁጭ ብሎ እየተዝናናብኝ
እየተዝናናብኝ ነበር። ምንችል ትሆናለች አትሆንም ብትገባ አይነት ነገር ይመስለኛልና እስቲ ካሜራ ማርክ ፎሩን ታነሳ ይሆን ወይስ ሶኒ ይሻላታል ምናምን እያለ ምክንያቱም ፊት ለፊት በጣም ብዙ እቃዎች ስለነበሩና እና እዛ ክፍል ውስጥ አስገባኝና ለቀልድ ነው ገባው። ፊት ለፊት ለኢንተርቪው ቁጭ አለን። እንኳን ደህና መጣሽ ሊዲያ ሸጋው ወደ ፊልም ካምፓኒ አለኝ ማለት ነው። ስሙ መጥቀስ አልፈልግም ነግሬያቸዋለሁ። እንኳን ደህና መጣሽ አለኝ። እንኳን ደህና ቆያችሁኝ፣ ስላጋበዛችሁኝ፣ ስለመረጣችሁኝ እንኳን ደህና ቆያችሁኝ፣ አመሰግናለሁ በጣም አልኩት። እሺ ወደ ኢንተርቪዋችን እንግባ አለኝ። ሞስ ይጠቅማችሁ ከሆነ ብዬ ዶክመንት እንዳልኳችሁ ይዤ ነበረ። ሶስቱ ዶክመንት እሱ ችግር የለውም እኛ አሁን ምን ጠይቅሽን ነገሮች መልሽልኝና እንግዲህ ብቁ ሆነሽ ካገኘንሽ እንግዲህ ከኛ ጋር ከክሯችን ጋር ጆይን ታደርጊያለሽ አለኝ። እኔም በጣም ደስ አለኝ። ሙሉ የመጣሁበትን ከተማ ምናምን ነገርኩት፣ ስለራሴ በደንብ ነገርኩት ማለት ነው። እሺ ያለ እና የጠየቀኝ የመጀመሪያ ጥያቄ ፊልም ታያለሽ ወይ አለኝ። አዎ ፊልም አያለው። እስቲ እስከዛሬ ካየሻቸው የውጭ የሀገር ውስጥ የውጭ ፊልሞች ንገሪኝ አለኝ። ያየኋቸውን የውጭ ፊልሞች ነገርኩት። እስቲ ካየሻቸው ከድሮ ፊልሞች ነበር ያለኝ። እንግዲህ ያየኋቸው የድሮ ፊልሞች ነበሩ እንደነ ቻርሊ ቻፕሊ። ያው አዝናኝ ስለሆነ ብዙ ጊዜ ሁላችንም የምናየው ሙቪ ነው፣ እንደ ቀልድም ቁጭ ብለን የምናየው ሙቪዎች ናቸውና ቻርሊ ቻፕሊ አይቻለው፣ እንደነ ጋድፋዘር ሙቪዎችን አይቻለው ብዬ ነገርኩት። ያየኋቸውን የድሮ የሚባሉ ሙቪዎች አላይም ግን በጣም ኢንተረስትድ የሆኑ ሙቪዎች ስለሆኑ እነዚህ ጋድፋዘርን አይቼዋለሁ። ያየኋቸውን ነገርኩት። የድሮ ፊልሞችን ማየት አለብሽ ላይክ ሲኒማቶግራፊ እና ዳይሬክቲንግ ላይ ወደ ምትምቲ ከሆነ ፍላጎቱ ካለሽ የድሮ ፊልሞችን ማየት አለብሽ ብሎ በጣም ብዙ ሙቪ ዘረዘረልኝና አይ አላየኋቸውም። በቃ ማየት አለብሽ የነ ብሩስ ሊን ምናምን እነዚህ የድሮ ፊልሞችን ማለት ነው። እንደዛ ላይ እሺ ያልኩት እና በመቀጠል ስለ ሲኒማቶግራፊና ስለ ዳይሬክቲንግ ያለሽን ነገር ንገሪኝ አለኝ። በጣም ሰፊ ጊዜ ነበር። በደንብ ያለኝን ከተማርኩትም ካየሁትም ካለው ነገር እንዳለ ነገርኩት። እሺ እንግዲህ እዚህ ካምፓኒ ላይ አፕላይ ካደረጉት የማስታወቂያ ከተለቀቀ በኋላ አፕላይ ካደረጉት እና ኢንተርቪው ከተደረጉት መሀል አንዷ ሴት አንቺ ብቻ ነሽ አለኝ። እኔም በጣም ደስ ብሎኛል። እንግዲህ ጆይን ካደረጉኝ ኢንተርቪው ከተደረጉት መሀል አንዷ ሴት እኔ ስለምሆን በጣም በጣም ደስ ብሎኛል አልኩት። እንዲህ ነው ያልኩትና በጣም ነበር እኔ ራሱ ደስ ያለኝ። በዚህ አጋጣሚ በቃ አሁን ገባው በቃ ጆይን አደረኩ። ምክንያቱም በጣም ኢንተረስትድ ነበርኩ እንዳልኳችሁ፣ እውነቴን ነው። በጣም በቃ ግለቱም ስላለ ከሙያ አንፃር በጣም ኢንተረስትድ ስለነበርኩኝ ካሁን በቃ ገባሁኝ እዚህ ካምፓኒ ላይ ማገባው ብዬ በቃ እንትን ብዬ ነበርና ይሄን ቀጥሎ የጠየቀኝ ጥያቄ እና እዚህ ከተማ እንግዲህ ክሯችንን ጆይን ካረክሽ በኋላ ይሄን ካምፓኒ ጆይን ካረክሽ በኋላ እንዴት ነው እሱ በምንፈልግሽ ሰዓት ትመጫለሽ ወይ? ማታ ልናመሽ እንችላለን፣ በጠዋት ሊሆን ይችላል፣ ቀረጻው ሊመሽም አዳርም ኢቭን ሊኖር ይችላል እና እንግዲህ አንቺ ያንን ትችያለሽ ወይ አለኝ። ያ እችላለሁ እንግዲህ እንዳልኩ ከናዝሬት ነው አሁን ስቲል የመጣሁት። እንግዲህ ጆይን ካደረግኩ እዚህ ፋሚሊ ያለ ሲቀጥል ቀረብ ወዳለ ቦታ እንግዲህ ተከራይቼ ለመኖር እችላለሁ አልኩትኝ። በጣም ፍላጎቱ ስላለኝ እና ቢግ ዲል በቃ ይሄ እንትን ውስጥ የሚገባ ነገር አይደለም። ጆይን ካደረግኩ ያን ነገሮች ማስተካከል እችላለሁ፣ ማስተካከለውን ነገር ነው አልኩትኝ። አንዳንድ በመሀል የሚጣረሱ ነገሮችን ያመጣብኝ ጀመርና ትንሽ ግራ ገባኝ። ማለት ይሄንን እንደዚህ ማድረግ ትችያለሽ፣ እንደዚህ ትችያለሽ ማለት ጀመርና ለምንድነው እንደዚህ የሚለው እያልኩ ነበርና መጨረሻ ፋይናሊ ያለኝ ምንድነው እንግዲህ በዚህ ስራ ውስጥ አንዳንድ ክሬን ማውረድ አለ፣ ክሬን ማውጣት አለ፣ ከባባድ ነገሮች እቃዎች አሉና እነሱ ነገሮች እንትን ማድረግ ትችያለሽ ወይ? ክሬን አሁን ለሴት ልጅ ማውረድ ሊከብድ ይችላልና እነሱ ነገሮች እንዴት ታያቸዋለሽ አለኝ። በነገር ላይ በጣም ፍላጎት አለኝ። ይሄ
አቅም ሊጠየቅ ይችላል። እንደዚህ ከባባድ ነገሮች ላይ የወንድ አቅም ሊጠየቅ ይችላል። ነገር ግን ፍላጎት ደግሞ ይበልጣል። አንድ ነገር በፍላጎት ስናደርገውና በጉልበት ስናደርገው ፍጹም ልዩነት አለው። በፍላጎት የተደረገ ነገር ከብዶ አይታይም። ወይ ደግሞ አንዳንድ ጊዜ ፍላጎታችን ኖሮን የሆነ ነገር እየሰራን ሰዓቱ ምን ነው ሰዓቱ ፈጠነብኝ ሄደ ሰዓቱ ልንል እንችላለን። ፍላጎት ሳይኖረን ግን በቃ አዛ ነው የምንሆነው እያልን ወይኔ ብናይ ሰዓት አይሄድም ዛሬ ደግሞ ሰዓቱ አይሄድም እንዴ ነው የምንለው። በፍላጎትና በአቅም ጉዳይ ላይ ነገሮች ልዩነት ሊኖሩ ይችላሉ። ኦፍ ኮርስ ክሬን ማውረድና ክሬን መዘርጋት አቅም ጉልበት ሊጠይቅ ይችላል። ያ ደግሞ የወንዶችን አቅም ሊጠይቅ ይችላል። ኦፍ ኮርስ እሱ ትክክል ነው። ፍላጎት ሲኖር ደግሞ በፍላጎት ስናደርገው የአቅማችን ሊያሳጣን አይችልም ብዬ አስባለሁ። የአቅም ጉዳይንና የፍላጎትን ጉዳይ በደንብ እንዳሁኑ ነገርኩት። ኦኬ አይ ጥሩ ነው እሺ ያለኝ። እንግዲህ ፋይናሊ እሺ ሊዲያ እንግዲህ አሪፍ ነው የነገርሽኝ ማይቻለሁ፣ ግን በደንብ ሙቪዎችን ማየት ይጠበቅብሻል አለ። የድሮ ሙቪዎችን ማየት ይጠበቅብሻል። እንግዲህ ኢሜይልሽ ላይ ማየት ያሉብሽን ፊልሞች 50 የሚሆኑ ፊልሞችን እንልክልሻለን አለኝ። እነሱም በደንብ አድርገሽ ያቸውና በጣም እንትን ስትይ ደውይልን ያለኝ። ኢቭን እንደውልልሻለን አላለኝ፣ ደውይልን ያለኝ። ፊልም ሙቪዎችን አይቼ ስጨርስ እንድደውል ማለት ነው። እሺ ቴንክ ዩ በጣም አመሰግናለሁ አልኩኝ። ረጅም ሰዓት ነው የወሰድነው ለኢንተርቪው። እሺ አመሰግናለሁ ቴንክ ዩ በጣም። እንግዲህ አይቼ የላካችሁ የምትልኩልኝ ሙቪ አይቼ እደውልላችኋለሁ። ጆይን እንደማድረግ ተስፋ አደርጋለሁ። አይ ሆፕ አልኳቸውና ወጣሁኝ እና በመንገድ ላይ እየሄድኩኝ በጣም እያሰብኩ ነበር። ማለት በመሀል በዛ ያውሉ ሳትቶኝ ሄደው እንደዚህ ታረጋለች ብሎ አስቦ ነው እንዴት እንደዚህ ብሎ አስቦ ነው ምናምን ብዬ በጣም ሳስብ ነበርና የጠየቁኝም ጥያቄዎች ያየው ነበርና እንደገና ወደ ናዝሬት ተመለስኩ ማለት ነው። ለመመለስ አልከበደኝም፣ አይዟችሁ ለማምጣቱ ነውና አንዴ የመጣውበት መንገድ ስላለች ወዲያውኑ በዛጋ የተመለስኩትና ወደ ናዝሬት ከገባ በኋላ በነጋታው ኢሜይሌ ላይ ሙቪዎችን ወደ 50 ምናምን የሚሆኑ ሙቪዎችን ይላኩልኝ። እነሱን ሙቪዎች እንግዲህ ሳያቸው እንግዲህ የማላገኛቸው ኮምፕሊት ሙቪዎች ነበር የላኩልኝ ማለት ይቻላልና ከዛ እንግዲህ ያዩዋቸው እንዳመጪ እንዳትደውይ አይነት አላላክ ነው የላኩት መሰለኝና እንደዛ ተፈጠረላችኋለሁና የተፈጠረውንም እንግዲህ ፋይናሊ ለቤተሰብ ነገርኩ። እንዲድዝ እንዴ አንቺ ወይ ጉድነሽ ነው ያለው አዲስ አበባ ጭራሽ ብቻሽን። ከዛ በኋላ እንግዲህ አዲስ አበባ ሄጃለሁ ስል እሺ እንዳታምሽ ቶሎ ነው ይመባል ልጅ ሆንኩኝ ማለት ነው እላችኋለሁና ምንላችሁ ነው አንዳንድ ነገሮችን እንደፈር አድርገን ወስነን የምናደርጋቸው ነገሮች የኛ አቅም ጉዳይና የኛ ፍላጎትን ይወስናል። ለምሳሌ ቤተሰብ የሚያምንብን ነገር ምንድነው? እኛ ስናደርገው ሂካን ብሎ ነው የሚያስበው። ሳናደርገው እንደዚህ ላደርግ ነው ነግር ያለው አርፈሽ ቁጭ በይ ነው የምንባለው። አድርገን ግን እንደዚህ እኮ እንትቢ በቃ እንደዚህ አርግ ስትል ወይ ጉድ ይባልና ከዛ ትችላለች የሚለው ነገር አይምሯቸው ያው አንዴ ስላሳየናቸው ማለት ነው። ይሄን ነገር የተማርኩት ሁለተኛ የተማርኩበት ነገር ምንድነው? ብዙ ጊዜ ሴቶች የምንጠይቀው አቅም ላይ ነው። በዚህ ሙያ ላይ ሙያው አሁን ተለምዷል። ባይዘወይ አሁን ብዙ ትልልቅ ደረጃ የደረሱ ትልልቅ ቦታ ላይ ያሉ ሴት ባለሙያዎች አሉ። እኔ በጣም ሜንሽን ማረጋትና በጣም ደስ የምትለኝ አይዳ አብርሃም በጣም ነው የምወዳት። በጣም በቃ የምትከታተላት እንደውም እሸቱ መለሰ ስለሷ በጣም ብዙ ነገር ብሏልና በጣም ነው መከታተላት። በጣም ማደንቃቸው አሉ እና አሁን ተለምዷል። በፊት ላይ ሙያው የወንድ ሙያ ተደርጎ እንትን የሚለው ሙያው የወንድ ብቻ በቃ እና ሴት ልጅ እንዲህ ባታረግ፣ ሴት ልጅ ስቱዲዮ ቁጭ ብላ ትስራ፣ ሴት ልጅ ከፎቶ ኤዲት ብቻ ታርግ፣ ሴት ልጅ ጸሐፊቱን፣ ሴት ልጅ እንደዚህ ኢቭን ሴት ልጅ ሰርግ ስትሰራ ምን ላይ በቃ ሌላ ታሪክ ነው የሚሆነው። እንችላለን ባይዘው
እንችላለን፣ ጊምባል መያዝ እንችላለን፣ ክሬን መጎተት እንችላለን። ምናልባት አቅም ጉዳይ ሊሆን ይችላል። አንዳንድ ሲከብደን የምናደርጋቸው ነገሮች ሊኖሩ ይችላሉ። ለአቅም ጉዳይ ወንዱን ጠርተን ያን ማዘዝ እንችላለን። ማዘዝን ባይዘው እንችላለን። እና ይሄ አቅምና ፍላጎትን በደንብ ዲፋይን ማድረግ አለብን ብዬ አስባለሁ። እንደ ባለሙያ አቅምና ፍላጎት ይበልጣል ብዬ አስባለሁ። የአንድ ሰው ፍላጎት ሲኖረው የአቅም ጉዳይ ኢዳዝም ማተር ጉዳይ አይደለም። አቅም ራሱ ችሎ የሚመጣ ነገር ነው። ምንም በቀጥን ጠጅ ነኝ የሚባለው እኮ ለዛ ነው። ፍላጎትም ላይክ እንደዛ ነው። ፍላጎት በውስጣችን ሲሞላ የፈለገ ነገር ቢሆን ያን ነገር መወጣት እንችላለን ብዬ አስባለሁ። በእንደዚህ አይነት ጉዳይ የሴቶች ልጆችን ፍላጎት ያላቸው በዚህ ሙያ ውስጥ የመግባት የመሳተፍ የመስራት ትልልቅ ነገር የማድረግ አቅም ያላቸውን ሞራል ባንገደል ባይ ነው። በተለይ ትልልቅ ቦታ ያለን የሆነ ቦታ ሰተን አቅማቸውን መፈተን የተሻለ ነው ብዬ አስባለሁ። ምክንያቱም ከማንም የተሻለ ሰው እኮ እኩል ሆኖ ቢፈጠር ኖሮ እኩል ሆኖ ቢሰራ ኖሮ ማንም አዲስ ነገር አይፈጠርም ነበር። እኔ ውስጥ ያለው እናንተ ውስጥ ካለው ፍጹም የተለየ ነው። እናንተ ጋር ደግሞ በጣም ትልቅ አዲስ ነገር አለ። ለመማር ዝግጁ መሆን ብቻውን በቂ ነው ብዬ አስባለሁ። እና የአንድን ሰው ሞራል ከመግለጽ አንድ ቦታ ትንሽ ቦታ ሰጥቶ የዛን አቅም ሰው ማወቅ ሞር የተሻለ ነገር ነው ማለት ነው። እኛ የምናውቀው ነገር ቢኖር ያ ሰው የማያውቀው፣ ያ ሰው የሚያውቀው ደግሞ እኛ የማናውቀው ነገር ሊኖር ይችላል። አንዳንዴም አሳውቆ ራሱ አቅምን የዛን ሰው እውቀት ሼር ማድረግም የተሻለ ነው ብዬ አስባለሁ። እና በዚህ ጉዳይ ላይ በቃ በጣም እናደድበት ነው። ቅድም ኮመንት ላይ እንዳነበብ ነው መጀመሪያ እንዳሳየዋችሁ ሴት ልጅ ቁጭ ብላ ኤዲት ብታደርግ ነው የሚሻለው እንዳለው ሰውዬ እንዳትሆኑ ፕሊዝ። ትልልቅ ቦታ ላይ ያላችሁ ሴት ልጅ በጣም የምትችልበት ፖይንቶች አሉ። ቁጭ ብሎ ኤዲት ማድረግ ብቻ አይደለም፣ ቪዲዮ መቅረጽ ትችላለች። ኢቭን ቀረጻ ላይ ራሱ ሜን ካሜራ በቃ እዛ ቁጭ ብላ እንድታደርግ ብቻ እንዳታደርጉ ትችላለች። ጊምባል መያዝ ትችላለች። በጣም ክሬቲቭ የሆነ ስራ መስራት ትችላለች። ያን ደግሞ ለማሳየት ከፍ ያለ ቦታ ላይ ያሉ ሴቶች ባለሙያዎች ወጣ ማለት አለባቸው ብዬ አስባለሁ። ማሳየት ባለብን ልክ ትልቅ ስራዎችን እየሰራ ማሳየት አለብን። እባካችሁ እንደዚህ ትልልቅ ቦታ ላይ ያላችሁ ሰዎች እናንተ ብቻ ቶፕ ዋን ሆናችሁ ለመቆየት አትሞክሩ። የተሻለ ሰው ደግሞ የተሻለ ስራ እንዲሰራ አንዳንዴ ቦታ እድሉን መስጠትና እኩል ማድረግ የተሻለ ነው ብዬ አስባለሁ። ሙያው ሰፊ ነው፣ ሙያው ብርቅቅ ያለ ነውና ምንም ውስጥ ገብተን ሴቶች ደግሞ መስራት እንችላለን። እኛን ሙያ ብቻ የሚጠይቅ ደግሞ ቦታም አለ። አትሸወዱና ስለዚህ ተስፋ እንዳቆርጡ በዚህ ሙያ ውስጥ ግቡ፣ ተሳተፉ፣ ስሩ። ፍላጎት እንደሌሎቹ ይሄ ሙያ ገንዘብ ስላለው ይሄ ሙያ በጣም ኢንተረስት ከሆናችሁ ስሩ። አዲስ ነገር ለመፍጠር ሞክሩ፣ ስሩ። የተሻለ ነገር ይመጣል። አይ ሆፕ ኔቨር ጊቭ አፕ ነው የሚባለው። ተስፋ እንዳቆርጡ እና ከዚህ ቪዲዮ በደንብ እንደተማራችሁ ተስፋ አደርጋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ ጠይቃለሁ። ሀሳብና አስተያየቶቻችሁ እናንተ የሚሰማችሁን ደግሞ በዚህ ጉዳይ ላይ እንግዲህ ኮመንት ላይ አስቀምጡልኝ። ጥሩ እየሄድን እንገኛለን። በደንብ እየተሟሟቀን ነው። አዲስ ነገር ሲኖር እናንተም ኮመንት ላይ እንዲሰራላችሁ የምትፈልጉትን የተለያዩ ነገሮች ኮመንት ላይ አስቀምጡልኝ። ኮሚኒቲያችን ጆይን ማድረጋችሁ እንዳረሱ እዛ ላይ የምትፈልጉትን ነገር አስቀምጡልኝ፣ እናየዋለን። እንግዲህ ቻናላችን ሰብስክራይብ እያደረጋችሁ ቤተሰቡን በጣም እንደምወዳችሁ ታውቃላችሁ። ስለዚህ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። በጣም ነው የምወዳችሁ። በሌላ ቪዲዮ እስክንገናኝ ድረስ እዚህ ጋር ማስቀምጥላችሁን ቪዲዮዎች እያያችሁ እየተማራችሁ ጠብቁኝ። ወዳችኋለሁ። ቴንክ ዩ